ቅዱሳን እንዴት ናችሁ? በጌታ በኢየሱስ ክርስቶስም የተባረካችሁ በዓለም ዙሪያ ያላችሁ ቅዱሳን በአረብ ሀገር ላይ በሳውዝ አውሮፓ፣ ቱርክ፣ በካናዳና አሜሪካ፣ አውስትራሊያ፣ ኤዥያ ላይ ያላችሁ ቅዱሳን ሁሉ ደህና ናችሁ ወይ? በጌታ ወንድሞቼ እና እህቶቼ ደህና ናችሁ ወይ? ዘመናችሁ ሁሉ በእግዚአብሔር ልጅ በጌታ በኢየሱስም የተባረከ ይሁን። ደህና ናችሁ ወይ? እኔ ወንድማቸው አብርሃም ወርቁ ወንጌል አብርሃም ወርቁ ነኝ። እግዚአብሔር ይመስገን። ዛሬ እግዚአብሔር ቃል ደግሞ ከእናንተ ጋር ሼር ልንደራረግ ያሰብኩት ዘጸአት ምዕራፍ 33 ቁጥር ከ12 ጀምሮ ያለው ቃል አነብና እናወራለን። ምናልባት ይሄ በደንብ አስተውላችሁ ስሙ። ሁለት ክፍል በዚህ ውስጥ ሁለት ክፍል ነው የሚያስተላልፋችሁ። በደንብ አስተውላችሁ እንድታዳምጡ ፈልጋለሁ። ማዳመጥ ብቻ ሳይሆን ይሄን ቃል በህይወታችሁ ላይ እንድትጠቀሙ ፈልጋለሁ። በደንብ እንድትጠቀሙ። ምክንያቱም የእግዚአብሔር ቃል ማለት ነብይ ነው፣ ከትንቢት ይበልጣል። ስለሆነ የእግዚአብሔር ቃል በደንብ አስተውሎ የሚሰሙ ሰዎች ህይወታቸው ይቀየራል፣ ቤታቸው ይቀየራል። የእግዚአብሔር ስርዓት፣ የእግዚአብሔር በረከት ከውስጣቸው አይጠፋም። ክብር ለእግዚአብሔር ይሁን። እንግዲህ ዘጸአት 33 ቁጥር ከ12 ጀምሮ እንዲላል፣ ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔ ጋር የምትልከውን አላስታወቀኝም። አንተ በስም አውቅ ዘንድ ደግሞም በእኔ ፊት ሞገስን አገኝ አልከኝ። አሁን በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ በፊት ሞገስን አገኝ ዘንድ መንገድን እባክህ አሳየኝ። ይህ ሕዝብ እንደሆነ ተመልከት አለው። እግዚአብሔር እኔ ከአንተ ጋር እሄዳለሁ አሳርፍማለሁ አለው። እርሱም አንተ ከእኛ ጋር ካልወጣ ይህን ሕዝብ ከዚህ አታወጣን። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየ እንሆን ዘንድ ከአንተ ጋር ካልወጣን እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊት ሞገስ ስላገኘ በስምህ ስላወቅሁ ይህን ያልከው ነገር ሁሉ አደርጋለሁ አለው። እርሱም እባክህ ክብርን አሳየኝ አለው። እግዚአብሔርም እኔ መልካምነትን ሁሉ በፊት አሳልፋለሁ፣ እግዚአብሔርን ስም በፊት አውጃለሁ፣ ይቅር የሚሉን ይቅር እላለሁ፣ የሚምርን እምራለሁ አለው። እግዚአብሔር በዚህ ቃል ላይ ሲናገር፣ እግዚአብሔር ለሙሴ ሲናገር እናያለን። በአጠቃላይ ይሄ ምዕራፍ ስንመለከት በእግዚአብሔር እስራኤላውያኖቹን በግብፅ በባርነት ባለበት ሰዓት ረጅም ጊዜ ቅጣት ውስጥ ያለ ሕዝብ እንደሆነ እግዚአብሔር ከሰፈር አውጥቶ ወደ መገናኛው ድንኳን እንገናኝ ብሎ እግዚአብሔር እስራኤል የጠራበት፣ እግዚአብሔር እስራኤል ሊመክር እስራኤልን ሊገስጽ እግዚአብሔር የጠራበት አደገኛ እግዚአብሔርን በማሳዘንና በመበደል ሕዝቡ ባለበት ሰዓት እግዚአብሔር ጠርቶ ሕዝቡን በመገናኛ ድንኳን ጋር ሙሴ ሕዝቡን እንዲያገናኝና ሊገስጽ ሊመክር ግማሹን በደንብ ምዕራፉ ከቁጥር 1 አንስታችሁ በዚህ 33 እስከ 11 ስታነቡ እግዚአብሔር ጋር ሙሴና ፊት ለፊት እግዚአብሔርና ሙሴ ተገናኙ። አሮንም በዛ ኢያሱም በዚህ ምዕራፍ ውስጥ ከድንኳኑ አይለይ ነበር ያለ ይናገራል። ይህ ብቻ አይደለም። እግዚአብሔርን የሚፈልግ ሕዝብ ከሰፈር ይውጣ ከመንደር ይውጣ ተብሎ የተነገረ ምዕራፍ ነው። እግዚአብሔርን የሚፈልግ ከሰፈር ይውጣ ከመንደር ይውጣ። እግዚአብሔርን የሚፈልግ ከመንደር ህይወት፣ እሱን ከማይመጠን ህይወት፣ እሱን ከማይወክል ህይወት፣ ለሱም ከአብሮ ከእሱ ህይወት ጋራ ከማይሄድ ህይወት ይውጣ ብሎ እግዚአብሔር ተናገረ። ወደ መገናኛው ድንኳን ህዝቡና እግዚአብሔር ወደሚገናኝበት ወደ መገናኛው ድንኳን ከሰፈር ይውጣ። ከወሬ ሰፈር፣ ከሐሜት ሰፈር፣ ከዘረኝነት ሰፈር፣ ከራስዎት ከማይመጠን ሰፈር ውጣ። ወንድሜ የዘር እስረኛ፣ የዘረኝነት እስረኛ፣ የወሬ እስረኛ፣ የትዕቢት የአመት እስረኛ፣ የክፋት እስረኛ፣ የሐሜት እስረኛ፣ የተንኮል እስረኛ የሆንክ ሰው ወደ መገናኛ ድንኳን ወደ ጸሎት ድንኳን ውጣ።
አንተን ከማይመጠን ሰፈር ውጣ። አንተን ከማይወከል መንደር ውጣ። እግዚአብሔር ከሌለበት ሰፈር ውጣ። እግዚአብሔር ከሌለበት መንደር ውጣ። እግዚአብሔር ከሌለበት ቦታ ውጣ። ተለይ። በዚህ ጊዜ ነው እግዚአብሔር ሙሴን እንዲህ አለው። ቁጥር 12 ላይ ሙሴም እግዚአብሔር ነው አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔ ጋራ የምትልኩ አላስታወቀኝም። አንተ በስሜ አውቅ ዘንድ ደግሞ አወቁ፣ ደግሞ በእኔ ፊት ሞገስን አገኝ አልከኝ አልክ። ሞገስ በፊት አንተ ካልወጣ አይደ አልወጣም። መልአክ እንኳን ቢሰደም አልወጣም። ማን ነው በፊታችን የሚወጣ? እኔና ሕዝቤ መለያችን ምንድን ነው? የምንለይበት መንገዱ ምንድን ነው? በምንድን ነው የምንለየው? ከአሕዛብ ከግብፃውያን እኛ የምንለየው በምንድን ነው? የክዳን ሰው ብቻ በመሆናችን ነው? የክዳን ሕዝብ ብቻ በመሆናችን ነው? መለያችን ምንድን ነው? መልአክን የምትለቀው አውጣ ትለኛለህ። ምንድን ነው ማድረገው? ምልክቱ ምንድን ነው? እግዚአብሔር እንደዚህ አለ፣ ሞገስን ሰጣለሁ። ምልክቱ ምንድን ነው ስል ሞገስን ሰጣለሁ። ምናልባት እውነት ነው ብላችሁ ይሄ ቃል በደንብ ሰምታችሁ በሕይወታችሁ ላይ ከተከበራችሁ እውነት ነው ለውጥ በመንፈሳችሁ ላይ፣ ለውጥ በሕይወታችሁ ላይ፣ ለውጥ በቤታችሁ ላይ፣ ልጆቻችሁ ላይ፣ ትዳራችሁ ላይ፣ አገልግሎታችሁ ላይ እግዚአብሔር ለውጥን ያመጣል። ስለዚህ ዋናም የመልእክት ርዕስ ምንድን ነው? እግዚአብሔር ሞገስን ይሰጣል። በመንገድ የምትለይበት ሞገስ እግዚአብሔር ይሰጣል። ከአሕዛብ የምትለይበት፣ ከወሬኞች የምትለይበት ሞገስ እግዚአብሔር ይሰጣል። በቤታችሁ በትዳራችሁ ላይ ሞገስን እግዚአብሔር ይሰጣል። ልጆቻችሁ ላይ ሞገስን እግዚአብሔር ይሰጣል። ንግግራችሁ በማንም ዘንድ የማይሰማችሁ ሰዎች፣ ተናግራችሁም የምትሸማቀቁ፣ ለመናገር የምትሸማቀቁ፣ በባልሽ ፊት የምትሸማቀቅ፣ በሚስት ፊት የምትሸማቀቅ፣ በልጆች ፊት፣ በቸርች፣ በአገልጋዮች፣ በሰፈር፣ በጓደኞች፣ በመስሪያ ቤት የምትሸማቀቅ፣ አንድ ነገር ልንገርህ፣ ጸልይ፣ እግዚአብሔር ሞገስን ይሰጣል። ሞገስን እግዚአብሔር ሲሰጥህ ማንም ይሰማል፣ ማንም ያዳምጠሻል፣ ማንም ይሰማሻል፣ ማንም አንቺን ይቀበላል፣ ማንም አንቺን በደንብ ያዳምጠሻል፣ ማንም አንቺን ይሰማሻል፣ ጆሮ ይኖራል። ምንድነው ሞገስ ካልሰጠህ? ምንድነው መለያችን? መለያችን ምንድነው? አሁን በቤት ሞገስ አግኝቼ እንደሆነ አውቅ ዘንድ፣ በቤት ሞገስ አገኝ ዘንድ መንገድን እባክህ አሳየኝ። ይህ ሕዝብ እንደሆነ ተመልከት። ይህ ሕዝብ እንደሆነ ተመልከት። ሞገስን አግኝቼ እንደሆነ በአንተ ፊት ሞገስ አግኝቼ እንደሆነ በአንተ ፊት እውነት እግዚአብሔር ተቀባይነት አግኝቼ ከሆነ ሕዝብ እንደሆነ ሕዝብ ከሆነ አንድ ነገር ጠይቃለሁ፣ ሞገስን ስጠኝ። እግዚአብሔር ሞገስ ስጠኝ። በአገልግሎት ላይ ሞገስ ስጠኝ። አመራር ላይ ሞገስ ስጠኝ። በወንድሞች ህብረት መካከል ሞገስ ስጠኝ። አብረ ስጠል ሞገስ ስጠኝ። አብረ ስኖር ሞገስ ስጠኝ። በትዳሬ መካከል ሞገስ ስጠኝ። በሚስት ፊት ሞገስ ስጠኝ። በባለ ፊት ሞገስ ስጠኝ። በልጆች ፊት ሞገስ ስጠኝ። በአገልጋዮች ፊት ሞገስ ስጠኝ። በሚኖርበት ሰፈር ላይ ሞገስ ስጠኝ። በማገለግልበት ቦታ ሞገስ ስጠኝ። በወጣ በገባበት ሁሉ ቦታ ሞገስን ስጠኝ። ሙሴ የጠየቀ ያለው ይሄ ነው። ምንድነው እግዚአብሔር መለያ ስል እግዚአብሔር እንደዚህ ያለው ሞገስን ሰጣለሁ። በዚህ ሕዝብ ፊት ሞገስን ሰጣለሁ። በዚህ ሕዝብ ፊት ሞገስን እሰጣለሁ። ስትወጣ ስትገባ በሞገስ ትወጣለህ። በሞገስ ታገለግላለህ። በሞገስ ትሄዳለህ። እናንተ ሰዎች በጣም ከመሬት ተነስተው የሚንቋችሁ ካላችሁ፣ የሚገፋችሁ ካላችሁ ሞገስ ከእግዚአብሔር ለምኝ። ያኔ ጠማማው ልብ እግዚአብሔር ቀና ያደርጋል። ክፉ ልብ እግዚአብሔር ያቃናል። አመፀኛ ሰው እግዚአብሔር የዋ ያደርጋል። የማትገባበት ልብ ውስጥ ሰብረሽ ትገባለህ። ሰብረህ ትገባለህ። አልፈህ ትሄዳለህ። ጥሰህ ትሄዳለህ።
ቁጥር 14 ላይ እግዚአብሔር እኔ ካንተ ጋር እሄዳለሁ አሳርፍማለሁ አለ። አያችሁ ሞገስን እግዚአብሔር ሲሰጥ እግዚአብሔር ያሳርፋል። ሞገስ በተገኘ ቦታ በተገፋ ቤት ላይ በተገፋሽ በሰፈር ላይ እግዚአብሔር ያሳርፈሻል። የእግዚአብሔር ሞገስ ካንቺ ጋር ሲሆን ተቀባይነት ሲኖር ተሰሚነት ሲኖር እግዚአብሔር ያሳርፈሻል። እግዚአብሔር ያሳርፈሻል። ሞገስ እግዚአብሔር ሞገስ ካንቺ ጋር ሲሆን እግዚአብሔር ያሳርፈሻል። በሚገፉ ፊት እግዚአብሔር ሞገስ ይሰጥሻል፣ ያሳርፈሻል። በሚጠሉ ፊት በሚንቁሽ ፊት እግዚአብሔር ሞገስ ሰጥቶ መንፈሳቸውን ያስገዛልሻል፣ ውስጣቸውን ያስገዛልሻል። ስለዚህ እንዲበይ ስንጸልይ እግዚአብሔር ሆይ በቤተሰብ ፊት ሞገስ ስጠኝ፣ በባለ ፊት ሞገስ ስጠኝ፣ በሚስት ፊት ሞገስ ስጠኝ፣ በልጆች ፊት ሞገስ ስጠኝ፣ በሰፈር ላይ ሞገስ ስጠኝ፣ በቤተ ክርስቲያን ላይ ሞገስ ስጠኝ፣ በህብረቶች መካከል ሞገስ ስጠኝ፣ በወንድሞችና በእህቶች ፊት ሞገስ ስጠኝ፣ አብረ ከሚያሳልፉ ጋር ሞገስ ስጠኝ፣ መስሪያ ቤት ላይ ሞገስ ስጠኝ፣ በሚወጣ በሚገባበት ሞገስ ስጠኝ፣ ሞገስ ስጠኝ። ስለዚህ እግዚአብሔር ሙሴን እንደዚህ ያለው አሳርፋለሁ፣ በምትሄድበት ሁሉ ቦታ አሳርፋለሁ። አንዱ የሞገስ ምስጢር ማረፍ ነው። ሞገስን ያገኘ ሰው ከባባሱ እንኳን ሆኖ እርፍ ያለ ልብ አለው። ተከቦ እንኳን እርፍ ያለ ልብ አለው። ተከቦ በዙሪያ ላይ በዚህ ላለው ነገር ግን አይሸበርም፣ ልቡ አይሸበርም፣ ውስጡ አይሸበርም፣ ምንም አይደረገጥም። እግዚአብሔር ሞገስ አብሮ ያለ ሰው ግን አስፈሪ እንጂ ፈሪ አይደለም። እርሱም አንተ ከእኛ ጋር ካልወጣን ከዚህ አታውጣን አለው። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብን የተለየ እንሆን ዘንድ አንተ ከእኛ ጋር ካልወጣን እኔና ሕዝብን በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? አንተ ካልወጣ አታውጣን፣ ከዚህ ቤት አታውጣን፣ ከዚህ ሰፈር አታውጣን፣ ከዚህ ከተማ አታውጣን፣ ከዚህ ሀገር አታውጣን። አንተ ከእኛ ጋር ካልወጣ አታውጣን። ምራን፣ ህይወታችን ምራው። ህዝብና እኔ መለያ መሆናችን መለየታችን እና ልዩ መሆናችን ማገኛችን መገኛችን ልዩነታችን ምንድነው ሲባል እግዚአብሔር እንዲህ አለ፣ ሞገስን እሰጣለሁ። እግዚአብሔር ሙሴንም አለ በፊቴ ሞገስ ስላገኘ በስም ስላወቁ ይህን ያልከውን አደርጋለሁ። ምን አለ እግዚአብሔር? ሞገስን ስላገኘ የለመንኮት ጸሎት ሰምቷል፣ ጸሎት ተሰምቷል። የጠየቀው ጥያቄ መልስ አግኝቷል። የለመንኮ ልመና ሰምቻለሁ። ስለዚህ አለ በዚህ ህዝብ ፊት ሞገስን እሰጣለሁ አለ እግዚአብሔር። በዚህ ትውልድ ፊት ሞገስን እሰጣለሁ፣ በዚህ ህዝብ ፊት ሞገስን እሰጣለሁ። እግዚአብሔር የተመሰገነ ነው። በዚህ ህዝብ ፊት ምን አደርጋለሁ? ሞገስን እሰጣለሁ፣ ሞገስን እሰጣለሁ። በዚህ ህዝብ ፊት ምን አደርጋለሁ? ተቀባይነት እሰጣለሁ። ይሰሙ ዘንድ ያምኑ ዘንድ ሞገስን እሰጣለሁ። እርሱም እባክህ ክብርን አሳየኝ አለው። እግዚአብሔርም አለው መልካምነትን በፊት አሳልፋለሁ። ሃሌሉያ! እግዚአብሔር መልካምነትን በፊት አሳልፋለሁ። አንዱ ነገር ልንገራለሁ፣ ሞገስ ማግኘትን ልንገራለሁ። እግዚአብሔር እንዲላል መልካምነትን በፊት አሳልፋለሁ። እኔ እግዚአብሔር እውነት ነው የምላችሁ በዚህ ውስጥ አስተውላችሁ እንድትሰሙ እንፈልገው። ይሄ ቃል እግዚአብሔር አንድ ቀን ውጭ ሀገር ላይ ወረቀት ስላልነበረኝ እስር ቤት ገብቼ ወደ ሀገር ትሄዳለህ ተብዬ በባዶ እጅ ወደ ሀገር ትገባለህ ተብዬ በብዙ አቅጣጫ ፖሊሶች እያጣደፉኝ እኔን በጣም ያስጨነቁኝ ከነ ብቻ አለም ኤርትራኖች፣ ኢትዮጵያኖች ሁላችን ዲፖርት ተደረጋላችሁ ተብለን በጨነቀ ሰዓት ግራ ገብቶ ሰማይ ምድር ሁሉ ተይዞብኝ ወዴት ልግባ
ልግባ እግዚአብሔር ሆይ እጄ ባዶ ነው እንዴት አድርገው ወደ ሀገር ልግባ ብዬ በጣም ተጨንቀን ሽንት ቤት ሄጄ ኳላ ፖሊስ ቆሟል እዛ ሽንት ቤት ቆሜ በጣም ተጨንቀ ሳስብ እግዚአብሔር እንደዚህ አለኝ መልካምነትን በፊት አሳልፋለሁ አለ ዛሬ ነግረሻለሁ ተጨንቀሻለሽ አረቢያ ሀገር ላይ ሳውዝ ሀገር ላይ በውጭ ሀገር ላይ ተጨንቃችኋላችሁ ግራ የተጋባችሁ እኔ ነግራችኋለሁ መልካምነቱን እግዚአብሔር በፊታችሁ ያሳልፋል ነገር ጠበበኝ ሁሉ ነገር ጠባ ሰርቻ የለኝም ግራ ተጋብታ ስራ በር የለም ሁሉ ነገር ግራ ገባኝ ይብላችሁ የምትጨነቁ እግዚአብሔር እንደዚህ ይላችኋል መልካምነቱን በፊታችሁ ያሳልፋል ዘመድ የሌላችሁ ወገን የሌላችሁ ማንም አይዞባ የሌላችሁ ሁሉ ሰው የሸሻችሁ ነገር ሁሉ የጨለመባችሁ እነግራችኋለሁ መልካምነቱን እግዚአብሔር በፊታችሁ ያሳልፋል የሥራ በር የተጣመመባቸው ነገር ሁሉ ሌላ ሁሉ ሲሳካ ላንቺ ምንም አይሳካሽ ነገር በአጠቃላይ ተስፋ የሌለሽ ነገር ላይ ምንም ተስፋ የለም ትርሴት የለም ትወንድም ይሄን ቃል ስማ እግዚአብሔር እንዲላል መልካምነትን ባንተ ፊት አሳልፋለሁ እውነት ነው የምላቸው ከዛ በኋላ እዚህ መጥቼ እንኳን ኤርፖርት ላይ መጥቼ ሰፈር እንኳን ምንስ ሳንቲም አልነበረኝም ምንም ነገር አልነበረኝ አንድ ወንድም ነው የኢትዮጵያ ብር እዛ ጊዜ ነው 200 ብር እኔ እዛ ውጭ ባለ ጊዜ የኢትዮጵያ 200 ብር ሲታተም እዛ ነበርኩ 200 ብር 1000 ሰጠን ከዛ ወደ ሰፈሬ በዛ ተሳፍሬ ነው የመጣው ከዛ ጊዜ ጀምሮ ይሄ 2 አመት ሆኖኛል እግዚአብሔር መልካምነት እስካሁን በህይወት ላይ እየሰራን ያለው ነግራለሁ በር የተዘጋበ ወንድሜ በር የተዘጋበሽ ሰው የሸሸሽ ሰው የናቀሽ ሰው የከዳቸው ገንዘባችሁ ወዞ ሰው የከዳቸው ጓደኞች የከዳቸው ትዳር የከዳሽ ወንድሜ ኢተስም እንጮኛ የከዳ ገንዘብ ተበልተን ግራ የተጋባ ነገ ጨለማ ነው ምትል ነግረሻለሁ ነገ ሌላ ቀን ነው እግዚአብሔር መልካምነቱ በፊትሽ ላይ ይሆናል እግዚአብሔር መልካምነቱ በፊትሽ ላይ ያሳልፋል የእግዚአብሔር መልካምነት ሞገስ የእግዚአብሔር ሞገስ ካንቺ ጋር ሲሆን መልካምነቱ በፊትሽ ላይ ያልፋል የእግዚአብሔር ሞገስ ካንቺ ጋር ሲሆን የእግዚአብሔር መልካምነት በፊትሽ ላይ ይቀዳማል ቤተሰብ ከዳኝ እነሆ ጉልበቴ እድሜን ሁሉ ተበላ በሰው ሀገር ላይ ተበላ ገንዘቤ እድሜ መልከ ውበቴ ሁሉ ነገር ተበላ ባዶ ቀራ ምትለው እንዱ ለሰው ለመናገር የምትሽማቀቁ ግራ የተጋባችሁ እኔ ነግራችኋለሁ እግዚአብሔር እንዲላችኋል መልካምነትን በፊታችሁ ላይ አሳልፋለሁ መልካምነትን አሳልፋለሁ ነገ ጨለማን ምትሎ ብርሃን ይሆናል ነገ እሞታን ምትሎ በህይወት ይኖራል ተስፋ የለም ምትለ እነግራለሁ ተስፋ አለ በር ተዘጋ ምትል በር የማይዘጋ በር እግዚአብሔር ይከፍታል ጨለማን ምትል ብርሃን እግዚአብሔር ያደርግልሻል ሁሉ ነገር ከዳ ምትል አው ያንተ ያልሆነ ይከዳል እግዚአብሔር ከዚህ በኋላ የማይከዳ ነገር ወዳንቺ ያመጣል ወዳንተ ያመጣል ግራ ትጋባ እግዚአብሔር ካንተ ጋር ይሆናል መልካምነቱ በፊትሽ ይቀድማል ማቴዎስ ምዕራፍ 8 ቁጥር 19 እና 20 ላይ ስናገር ጌታ ኢየሱስ እንደዚህ አለ እስከ መጨረሻ ላይ እስከ ዓለም ፍጻሜ ድረስ እኔ ለዘላለም አለ ከናንተ ጋር ነኝ ምን ማለት ነው ዓለም ይክዳል ገንዘብ ይክዳል ሰው ይክዳል ጤና ይክዳል ዘመድ ይክዳል ቤተሰብ ይክዳል ማንም ይክዳል ጥቅም እስካለ ድረስ ሁሉ ወዳጅ ነው ጥቅም ከሌለ ሁሉም ይክዳል ነግረሻለሁ ጌታ ግን አይክልሽም እግዚአብሔር ግን አይጥልሽም ሰው ሊጥል ይችላል ተጠቅሞ ሊጥል ይችላል እግዚአብሔር ግን አይጥልም ሰው በልቶ እድሜሽን ገንዘብሽን በልቶ ሊተው ይችላል እግዚአብሔር ግን አይተውሽም ነገ ምን አለ ምሰማ ነገ ጡላው ይችላል ልብ የተሰበራቸው ልባችሁ የተሰበራቸው በገዛ ጓደኛችሁ ልባችሁ የተሰበራቸው በገዛ እህታችሁ በገዛ ወንድማችሁ በገዛ እናት አባታችሁ በገዛ ልጆቻችሁ ልባችሁ የተሰበራቸው እነግራችኋለሁ ነገ ብርሃን ይሆናል እነግራችኋለሁ ነገ መልካም ይሆናል እነግራችኋለሁ ነገ ትንሣኤ ይሆናል እነግራችኋለሁ ነገ ይነጋል
ዛሬ ጨለማ ነገ ላይ ይነጋል። ተስፋ አትቁረጡ። እግዚአብሔር ለዘላለም እስከ ዘላለም ከእናንተ ጋር ነው። ተስፋ አትቁረጡ። በመንገዳችሁ ላይ በሕይወታችሁ ላይ እንብላችሁ አውጆ ሞገስን እግዚአብሔር ሞገስ ነኝ፣ በቤተሰብ መካከል ሞገስ ነኝ፣ በጓደኞች ፊት ሞገስ ነኝ ብላችሁ ጸልዩ። ባል የማይወድሽ ባልሽ የሚያቃልሽ ካለ በሚስት የሚያቃልል ካለ ጓደኞች የሚያጥላላችሁ ካላችሁ እንዲበለው ሞገስን ስጠኝ፣ በፊታቸው ሞገስ ስጠኝ፣ በሕይወታቸው ሞገስ ስጠኝ፣ በቤተሰብ መካከል ሞገስ ስጠኝ፣ በጓደኞች ፊት ሞገስ ስጠኝ፣ በስራ ቦታ ሞገስ ስጠኝ። በሁሉ ቦታ ጸልይ። እግዚአብሔር ግን ሞገስ በጣም ያስገዛልሻል። የማይገዛውን እግዚአብሔር ያስገዛልሻል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ይባርካችሁ። የቀራው ደግሞ ነገ ወይ ሰሞኑን አስተላልፋለሁ። እግዚአብሔር አምላክ ይባርካችሁ። በዚህ ነገር ላይ ጸልያለሁ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። በጌታ በኢየሱስ ማሰልጣን በዚህ እግዚአብሔር ሆይ በዚህ በዩቲዩብ አገልግሎት ላይ ብዙዎች ልባቸው እንድንጠገን ውስጣቸው እንድንጠገን ተስፋ የቆረጡ ግራ የተጋቡ ጌታ ሆይ እነሆ እግዚአብሔር የት አለ? እግዚአብሔር ቢኖር ከነጋራ ቢኖር ይሄ ለምን ሆነ ምሎ ጥያቄ ስለገቡ ከዚህ ቃል የተነሳ የጥያቄያቸው መልስ እንድመለስ ነገ ጸልያለሁ። ልባቸው የጣሉ ልባቸው ብድግ አድርጎ እንዲያነሱ ጸልያለሁ። ውስጣቸው ብድግ አድርጎ እንዲያነሱ ነገ ጸልያለሁ። ተስፋቸው እንደገና እንዲለመልም ጸልያለሁ። ነገራቸው እንደገና እንዲቆጠቆጥ ጸልያለሁ። ምሕረትና ቸርነት እንዲከተላቸው ጸልያለሁ። ከዘር ማንዘር ከትም አጠቃላይ ተከትሎ ነገራቸው ላይ የሚመታ መንፈስ የተመታ ይሆነ። ሕይወታቸው ላይ የሚመታ ዘመናቸው ላይ የሚመታ ተስፋቸው ላይ የሚመታ ማንኛ ጨለማ ስራ ከሕይወታቸው ላይ የተሰበረ ይሆነ። በላይሽ ላይ ታወጀ አዋጅ፣ በቤትሽ ላይ ጤናሽ ላይ ታወጀ የጨለማ አዋጅ፣ ድግምት አዋጅ፣ በገንዘብ የተሰራ ድግምት፣ በጓደኛ የተሰራ ድግምት፣ በሚበላ በሚጠጣ የተሰራ ድግምት ከዚህ ጸሎት የተነሳ ከላችሁ ላይ በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን ከሕይወታችሁ ላይ። እግዚአብሔር ሆይ ስለሰማን እጅግ አድርገን እናመሰግናለን። ክብር ሁሉ ላንተ ብቻ ነው። ስምህ ለዘላለም የተባረከ የተመሰገነ ይሁን። ከፍ በለልን። ማደሪያ የተባረከ የተመሰገነ ይሁን። ለዘላለም እስከ ዘላለም ስምህ ብሩክ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ወንድሞችና እህቶቼ ጌታ ኢየሱስ ይባርካችሁ። ሰብስክራይብ አድርጎ ሼር አድርጎ ላይክ አድርጎ ለብዙዎች አዳርሱ። እንደናንተ በተለይ መንገድ በቃ ውስጣቸው መጠገን ለሚገባው መልእክት አስተላልፉ። ጌታ ኢየሱስ ይባርካችሁ። ዘመናችሁ የተባረከ ይሁን። በመልካም ቀን እንገናኝ።